ራሴን ማላጠፋው የመኖር ምክንያት ኖሮኝ ሳይሆን ራስን ማጥፋት ኃጢአት ስለሆነ ብዙዎቻችን እየኖርን ያለ ነው ራስን ማጥፋት ኃጢአት ስለሆነ ብዙ ሰው እንጂ መኖር ያልደከመው ማንም የለም። ለምን እንደሚኖር አያውቅም። መኖር ያልደከመው ማን አለ በዚህ ጊዜ? ምክንያቱም ነገ ምን መስራት እንዳለበት አያውቅም። ነገ ምን ማድረግ እንዳለባት አታውቅም። ጠዋት ተነስቶ የሚሄድበት ቦታ ተመሳሳይ ነው። የሚነቃበት የሚያየው ኮርኒስ ተመሳሳይ ነው። የሚሄድበት ታክሲ ተመሳሳይ ነው። መንገዱ ተመሳሳይ ነው። ሲመለስ በጣም ተመሳሳይ ህይወት ነው የሚኖረው። ስራውን በጣም እየጠላ ነው ወይ ትምህርቱን በጣም እየጠላ ነው። ያለበትን ሀገር ያለበት ሁሉም ነገር ሲሽት ብሎት መኖር ድክም ብሎናል። ግን መኖራችንን ማቆም እንፈልጋለን። ራሳችን ማጥፋት እንፈልጋለን። ግን ራስ ማጥፋት አይደለም። ከሁለት ባዶ ላለመሆን ብለን ምን ነው ሰዎች አለና ያ በጣም ሰላም ነጥቆት ቁጭ ብሎ የሚወርሳል። ዛሬ በየቲክቶክ ቪዲዮ እኔ ብዙ ጊዜ እንግዲህ ተቆጥቼ ተናግሬያለሁ። ሰላም አንተ ልታጣ ትችላለህ፣ ተስፋ ልቆርጥ ትችላለህ። ያን ተስፋ መቁረጥህን ግን በሆነ በሚያምር ጥቅስ አድርገህ የሚያሳዝን ክላሲካል አድርገህ መፖሰቱ ግን አይገባኝም። እንደኔ አይነት የሚሰማው ስሜት አለህ ምናምን ብለህ ሰውን ለምን እንደዛ ታደርጋለህ? እና እንደዚህ ፖስቶች ስር የምታየው ቺርስ ይባባለው ቺርስ ራስን ማጥፋት ኃጢአት ስለሆነ ብቻ ለምን ኖር ምናምን። ይሄ በትክክል የምኖርበትን ዓላማ አለማወቅ ነው። የተፈጠርክበትን ዓላማ አለማወቅ እና ያንን የምታገኘው ቤተክርስቲያን ውስጥ ነው። ወደ እግዚአብሔር ስትቀርብ ነው። ለምን እንደፈለገ ይነግርሃል እግዚአብሔር። በአንተ ህይወት ውስጥ ዓላማ አለኝ ብሏል እግዚአብሔር።